ጓደኞቼ የአገሬ ልጆች እዚህ በመምጣታችሁ በጣም ደስ ብሎኛል። እኔ ያው አብዛኞቻችሁ ታውቁኛላችሁ። ስሜ ዮሐንስ ተስፋ ይባላል። በሙያዬ ማት፣ ኢኮኖሚክስ፣ ኢንጂነሪንግ ፊልድ ነው የተማርኩት። መጀመሪያ ግራጁዌት ያደረኩት በአፕላይድ ማት ማይነር ኮምፒውተር ሳይንስ፣ ቀጥሎ ደግሞ ሁለተኛ ዲግሪ የሰራሁት በስታቲስቲክስ፣ ስፔሻላይዝ ያደረኩበት ፊልድ ኢኮኖሜትሪክስ ነው። ሶስተኛ ዲግሪ የሰራሁት በሰፕላይ ቼን እና ማኑፋክቸሪንግ ኢንጂነሪንግ፣ ስፔሻላይዝ ያደረኩበት ኤሪያ ደግሞ ሊን ኢንጂነሪንግ ላይ ነው። ቀጥሎ በኖርዝ ካሮላይና ሪሰርች ትራያንግል ውስጥ ነበርኩ። የዛን ጊዜ ላይት ኢሚቲንግ ዳዮድስ አድቫንስድ ዲግሪ ሰራሁ። እዛ በነበርኩበት ጊዜ ብዙ ዲዛይን ኦፍ ኤክስፐሪመንት ኤክስኪዩት አድርጌያለሁ። ከዛ ቀጥሎ ሂታቺ ነው ጆይን ያደረኩት። ኦቶሞቲቭ ኢንዱስትሪ ላይ ነበር። ሂታቺ ውስጥ በሲኒየር ፖዚሽን ነበር የምሰራው። እዛ ውስጥ ያለው ከሂታቺ ዩኒቨርሲቲ ጃፓን ያለው ማለት ነው። ከዛ ኤሌክትሮሜካኒካል ሲስተም እና ጂዲኤምሲ ነው የጨረስኩት ማለት ነው። በፊልድ ደረጃ የሂሳብ እና የኢንጂነሪንግ ሰው ነኝ ማለት ነው። ያንን ሙያ እወደዋለሁ። ብዙ ፖለቲካ ሂስትሪ ውስጥም አልነበርኩም። ለምሳሌ በ97 ምርጫ ዋሬቨር ኢንጂነር ሻውል ማን ናቸው ቢባል እኔ አላውቅም። ጀነራል ጻድቃን ማን ነው ብትሉኝ አላውቅም። ሌሎች ልጆቹንም አላውቅም። ፖለቲክስ ኦር ዋሬቨር ዋዝ ናት ማይ ቢዝነስ። ወደ አውሮፓ ሲሄድ ያጋጠመኝ ነገር ምንድን ነው? እነሱን እንዴት እንዳደጉ አጠናቸው ነበር። እዚህም አሜሪካን ስመጣ እነሱ እንዴት እንዳደጉ አጠናቸው ነበር እና ያየሁት ነገር ምንድን ነው? ለምሳሌ የዲዛይኖች በሚኖሩበት ጊዜ እዛ ዲዛይን ላይ የጃፓን ነገር ከሆነ ጃፓንኛ ይጻፋል፣ የኮሪያ ነገር ከሆነ ኮሪያኛ ይጻፋል፣ የጀርመን ከሆነ የጀርመን ስም ምናምን አለበት እና ዋት ፐርፐስ እዚህ ጋር ይሄ ፐርፐሱ ምንድን ነው የሚል ነበር ሁሌ ኩዌሽን ማለት ነው። ፋይናሊ ዋት አይ ፊገር አውት ኢዝ ዛት ላይክ ካልቸር ኢዝ ዘ ሞስት ኢምፖርታንት ኮምፖነንት ኦፍ ዜር ግሮዝ። ለዚህ ያደረሳቸው ካልቸር ነው። ሶ በራሳቸው ካልቸር በቅለው ስላደጉ ነው ይሄ ነገር የሆነው የሚል እንትኖችን መረዳት ጀመርኩኝ። እግዚአብሔር እርቱን ብዙ ነገሮች ሰርቻለሁ። አሁን ስናገራቸው እንትን ላይ መስሉ ይችላሉ፣ ግን በጣም ብዙ ኮምፕሌክስ የኢንጂነሪንግ ፕሮብሌሞችን ሶልቭ አድርጌያለሁ። አሁን ቤዚክሊ የማስበው ነገር የሀገሬ ወጣቶች የሀገሬ ልጆች በትምህርት በሳይንስ ጎበዙ ነው ማየት የኔ ህልም ነው። አሁን ኢትዮጵያ ውስጥ በተፈጠረው ሲናሪዮ እኔ እንዲህ እንጠላላለን፣ በመካከላችንም ደግሞ እንደዚህ አይነት ሆድና ጀርባ የሆንን ሰዎች ነን የሚል እምነት አልነበረኝም። ነገር ግን አሁን ከ2018 ወደዚህ የምናያቸው ነገሮች በጣም ኢንቴንሲፋይድ የሆኑ በጣም የጥላቻ በጣም የግድያ በጣም የማጥፊያ ምናምን ነገሮች ስመለከት ይሄ ውስጤን ሰብሮታል። ምክንያቱም without our background whoever we are እኛ ኢትዮጵያኖች የምንባለው እንግዲህ እኛ የምናውቀው ፓን አፍሪካኒዝም የመሰረትን ቀጥሎ ደግሞ ኮሪያ ጦርነት ላይ ኮሪያዎች አፈና ሲደርስባቸው እነሱን ነፃ ልናወጣ የሄድን ሰዎች፣ የኮንጎ ውስጥ የነበረ ግድያ ያንን ግድያ ስቴቢላይዝ ለማድረግ ወይ ደግሞ ለማስቆም ሂደን እዛ ለነሱ ለመብት ስንሰጥ የነበርን ሰዎች የጥቁር ምሳሌ የምንባል ዛሬ ይሄ አማራ ነው፣ ይሄ ትግሬ ነው፣ ይሄ ኦሮሞ ነው እያለን ስንጋደል which is the most shameful thing on earth. በቀደም አንድ የተናገርኩት ነገር ነበርና ምንድነው just like if you go to like Genesis እግዚአብሔር ምድርና ሰማይን ፈጠረ ብሎ ይናገርና መጨረሻ ላይ አዳምን ከጭቃ አበጅቶ እስትንፋስ ሰጠው እና አዳምን አዳም ብሎ የሰየመው እግዚአብሔር ነው። ግን ሔዋን ስትመጣ ሔዋንን ስም የሰጣት ደግሞ አዳም ነው። ከዛ ሔዋን በሰርፐንቱ ተሳስታ እንትን ካለች በኋላ
በመጨረሻ የሆነው ነገር ምንድነው? ኢፌክቱ የሚታየው የአዳምና የሔዋን ልጅ የሆነው ቃየል ማለት ነው። እሱ ሂዶ አቤልን ሲገለው አሁን እግዚአብሔር ፍጥረቶችን ሲፈጥር አሁን አንበሳ ሚዳቆን አባሮ እንደሚገላት ያውቃል። ሲገላትም ያያል እግዚአብሔር ምንም ብሎ ያውቃል። ሰውም ደግሞ በጎችን ምናምን ነገር ይሰዋል። እነሱንም ሲሰዋቸው ምንም ብሎ አያውቅም። ሌሎች እንስሳቶችን በሌሎች እንስሳቶች ሲበሉ ወርዋሬበር እዛ ውስጥ ምን ብሎ ያውቃል። ነገር ግን አቤል ሲገደል የታለ ብሎ ተነሳ እግዚአብሔር። therefore that is his order ኦርደሩ ነው ይሄ። ሰው መግደል በራሱ እግዚአብሔርን የሚያስቆጣ ተግባር ነው። ሰው መግደል እኛ ደግሞ እኔ ማስበው ከድሮ ጀምሮ like በትምህርት ቤት ቆይታ የሆነ ነገር አውቄ መብዬ የኔ ተማሪዎችን whatever በማኑፋክቸሪንግ ሊሆን ይችላል ኢንጂነሪንግ whatever በዛ ማገዝ ነበር ምኞቴም ፍላጎቴም። ዩኒቨርሲቲ በነበርኩበት ጊዜ ጠንካራ አስተማሪ ነው የነበርኩት። ጠንካራ ተማሪዎችንም አፍርቻለሁ። በዚህ በአሜሪካን ሀገር ውስጥ በአሜሪካን ኢነርጂ ኢንስቲትዩት ውስጥ ትልልቅ ሪሰርቾች የሚሰሩ የኔ ተማሪዎች አሉ። ቀጥሎም ደግሞ ብዙ ነገር አደርጋለሁ ለሀገሬ ብዬ አስባለሁ። ነገር ግን እኛ ኢትዮጵያ የምንባለው ነገር እንደዚህ ስንታይ ነን ወይ? አሳፋሪ ባክግራውንድ ነው ያለ። ይህንን ደግሞ እስዋሎ ልናደርገው ይገባል። አሁን እንዲሆነ በዛ ገባ በዚህ ወጣ ምናምን ነገር ሲባል እንሰማለን። ነገር ግን ኢኖሰንት ሰዎች ተገለሉ፣ ኢኖሰንት ሰዎች ከቤታቸው ተባረሩ፣ ኢኖሰንት ሰዎች ተፈናቅለዋል። ይሄ ደግሞ we should take like that responsibility. So as a person ማሰብ የነበረው ነገር ምንድነው? how are we just solve this stuff ቨርጂኒያ ውስጥ በመላ አሜሪካ ዳይኪን አፕላይድ የሚባል ትልቅ ካምፓኒ የጃፓን እና የአሜሪካን ካምፓኒ እዛ ውስጥ ዳይሬክተሩ እየሰራ ነው። የኳሊቲ ኢንጂነሪንግ ዳይሬክተር እዛ ውስጥ በምሰራበት ጊዜ አንድ ጊዜ ምንድነው የሆነው? አንድ ፍሬንች ልቡን ያመዋል ነው ሰውዬው። ግን ስራ ቦታ ላይ ያልቡ የሚያመው ሰውዬ በሆነ በስራ አጋጣሚ ይሞታል። ሲሞት ምንድነው የተደረገው? ካምፓኒ በቃ ስራ እንዲቆም ተደረገ። ከዛ በኋላ ሰዎች በቃ ሳይኮሎጂካሊ ተነክተዋል ምናምን ነገር ተብሎ ወደ ቤታቸው እንዲሄዱ ተደረገ። የሳይኮሎጂ ባለሙያ መጣ። በቃ ኮንሰልት ማድረግ ተጀመረ። አሁን አንድ ፈረንጅ እንግዲህ ልቡ በአርቲፊሻል ቦነስ ነገር የምትሰራ ሰውዬ ሞቶ እንደዛ ሲሆን የኛ ልጆች የኛ ወንድሞች እነሱ ማንንም እንደሌላቸው ከሰማይ እንደሚመጣ አሞራ የተበሉበት ጊዜ ነው ያሳለፍነው። ይሄ በጣም ያመኛል፣ እጅግ በጣም ያመኛል። አሁንም ያመኛል። then my objective is መጀመሪያው ምንድነው እኛ ከየት የመጣ ነውና ይሄ ነገር እንዴት ሊፈጠር ይችላል? እዚህ መጽሐፍ ላይ የምትመለከቱት ነገር ባክግራውንዳችን ነው። ባክግራውንዳችን የሚናገረው ሁላችንም ከአንድ አካባቢ እንደመጣን ነው እና አራት ኮምፖነንቶች አሉ ኢትዮጵያ ውስጥ ኩሺቲክ፣ ሴሜቲክ፣ ኦሞቲክ እና ኒዮ ሳሃራን የሚባሉ ህዝቦች ማለት ነው። then anciently የኛ ከነበረን ባክግራውንድ በስትሬንግሱ የሚነሳው የአክሱም ኪንግደም ነው። የአክሱም ኪንግደም ውስጥ የነበሩ ሁለት ትልልቅ ኮምፖነንቶች አሉ። እነሱ ኩሺቲክ እና ሴሜቲክ የሚባሉ ህዝቦች ናቸው። ይህ ሴሜቲክ የሚባሉት ዛሬ እነ ትግርኛ፣ አማርኛ፣ አርጎባ፣ ሀረሪ፣ ጉራጌ እና ስልጤ ናቸው። ኩሺቲክ ደግሞ የሚባሉት አገውን ጨምሮ ኋላ ላይ ደግሞ አፋር፣ ኦሮሞ፣ ሲዳማ ሌሎች ነው የተፈጠሩ ናቸው ማለት ነው። then አክሱም የሚባለው ስም አቅና ሹም ከሚል ነው የመጣው እና አቅ ወይም አገውኛ ሲሆን ሹም ደግሞ ግዕዝኛ ነው። ሹም ማለት የተሾመ ማለት ሲሆን አቅ ደግሞ ውሃ ነው። then when we join that stuff it becomes አክሱም የሚል ስም ይሰጣል። so that is the amalgamation of the people of the Kushites and the Semites. so እዛ ስም ውስጥ ያቺን ሀገር ሪፕሬዘንት የሚያደርግ ስም ስለነበረ ሁለቱም የኩሽ ህዝቦችን
ሴማቲክ ህዝቦችም የራሳችን ነው ብለው ነበር አክሰፕት የሚያደርጉት ማለት ነው። ሶ አክሱም ማለት የባህሩ ንጉስ ማለት ነው። ቢኮዝ ላይክ አክም የሚባለው ነገር ውሃ ስለሆነ ማለት ነው። ሶ ኢት ማይት ሪፕሬዘንትስ ሬድ ሲ የሚባለው then እነዚህ አሁን የአክሱም ሰዎች የሚባሉት ሰዎች አሁን እንደምናስበው ኤንሸንት ሰዎች ብቻ አይደሉም። ነገር ግን በዊዝደም አሁን ያለ ገቨርናንስ አሁን ያለ አፕሊኬሽን እነሱ ጋር ነበራቸው። ለምሳሌ ሞኔታሪ ኢኮኖሚክስ ነበራቸው። የአክሱም ገንዘብ ልክ ዛሬ ዶላር ፓውንድ እንደሚባለው ዓለም ላይ ኢንፍሉዌንስ ነበር። ያንን ያደረጉበት የራሳቸው ጥበብ ነበር። ምንድነው የአክሱም ሳንቲም ላይ የሚቀርጹበት የነበረው ኢትስ ላይክ በግሪክኛ ነበር። ግሪክና ላቲን ማለት ነው። ያንን የሚያደርጉት የግሪክና የላቲን ኢንተርናሽናል ቋንቋ ስለሆነ እዛ ላይ የገንዘብ አማውንቱን በማስቀመጥ እስከ ህንድ፣ ስሪላንካ፣ ቻይና፣ ፐርሺያ፣ መካከለኛው ምስራቅ፣ አውሮፓ ድረስ ገንዘባቸው ኢንፍሉዌንሻል ነበር። ሌላኛው ትሬድ ነው። ትሬድ ኢኮኖሚክስ ኦር ኢንተርናሽናል ኢኮኖሚክስ ላይ አሁን የዓለምን ኢኮኖሚ እንዲራን እያደረገ የሚገኘው ግሎባል ሰፕላይ ቼን እና ትሬድ ሁለቱ ናቸው። እነሱ ይህን ነገር ተረድተው በዛ ጊዜ የትሬድ ሩቶችን በማወቅ ይሰሩ ነበር። ቀጥሎ ደግሞ በሲቪል ኢንጂነሪንግ ስፔሻሊ ስትራክቸራል ኢንጂነሪንግ ላይ አሁን የአክሱም ሐውልት የሚባለው ነገር ሜቢ እንደቀላል ልታስቡ ትችላላችሁ። ነገር ግን አሁን ሊትሬቸሮች ላይ ሳነብ የተረዳሁት ነገር ምንድነው ያንን የአክሱም ሐውልትን አሁን ባለ የሲቪል ኢንጂነሪንግ ቴክኖሎጂ ሪፕሊኬት ማድረግ ወይ ደግሞ መስራት አይቻልም። የኛ የጥንት አባቶች ግን ሰርተውታል። አሁን የጥንት አባቶቻችን ያንን ይሰራሉ፣ እኛ ደግሞ ሰው እንገላለን። አሁን ያለነው የዛ አይነት ሴናሪዎች ነው ተላብሰን ያለነው ማለት ነው። ቀጥሎ በጥበብ በጣም ጎበዞች ነበሩ። ሌላኛው በጣም ኢምፖርታንት የሆኑ ኖድ ቦታዎችን ወይ ደግሞ ስትራቴጂክ ቦታዎችን ለይተው ያውቃሉ፣ ያንን ይይዛሉ። አንደኛው ባቤል መንደብ ነው። ባቤል መንደብ በዚህ ሰዓት 2.8 ትሪሊዮን የአሜሪካን ዶላር የሚዘዋወርበት የንግድ መስመር ነው። ኢፍ ዛት ሸት ዳውን ያቺ መስመር ሸት ዳውን ከተደረገች ኢንክሉዲንግ ዩሮፕ፣ ኤዥያ እና አሜሪካ ውስጥ ከፍተኛ የሆነ ኢኮኖሚክ ተጽዕኖ ማምጣት የሚችል ቦታ ነው። ከዛ በኋላ ምንድን ነው የሆነው? የአክሱም ኪንግደም ፎል አደረገ። አሁን እዚህ መጽሐፍ ላይ እንዴት ፎል እንዳደረገ ሚስጥራቶቹን ይናገራል። ዋነኛ ያደረገበት ጉዳይ ኢንተርናሊ ኮንፍሊክት ኢንትረስት ማለት ነው። ስፔሻሊ አብርሃም የሚባለው ሰውዬ ወደ የመን ከሄደ በኋላ የመን ላይ የራሱን ኪንግደም ፈጥሮ then ካሌብ የሚባል የኛ ንጉስ ነበር። he was like very genius። መጀመሪያ በጦርነት ነው የሞከረው። በጦርነት ግን አብርሃም ነው ያሸነፈው። በጦርነት መሸነፉን ሲያቅ ካሌብ ከእንደገና ፋይት ሊያደርገው አልሞከረም። ዲፋክቶ ነው የሰጠው። አንተም ባለህበት ቦታ ተቀመጥ፣ እኛም ባለንበት ቦታ እንቀመጣለን። ነገር ግን why don't we just keep up the pace of like Aksum? Then he refused. አብርሃም ሪፊውዝድ አለ። ያንን ካረገ በኋላ ወዲያው ነብዩ መሐመድ እንትን እንደተቆጣጠረ መካ መዲና እንደተቆጣጠረና የአረብ ሪቮሉሽን ልክ ሲመጣ አረቦቹ ቀጥታ ብሎ የመን ሂደው ኮንከርን ያደረጓቸው then ምንድነው ያደረጉት? በምስራቅ ኢትዮጵያ በኩል ዛሬ ጅቡቲ፣ አፋር፣ ሶማሌ የሚባለው አካባቢ የነበሩትን ሰዎች ኢስላማይዝ ያደረጓቸዋል። then በምዕራብ ኢትዮጵያ በኩል ያለው ስፔሻሊ ከሱዳን እንትን ማለት ነው እዛ የነበሩትን ምን ያደርጓቸዋል? እነሱንም ኢስላም ያደርጓቸዋል። አሁን ሙስሊም መሆን አይደለም ችግሩ። ለምሳሌ ክርስቲያን በትሪኒቲ ያምናል፣ በአብ ወልድ መንፈስ ቅዱስ ማለት ነው። ሙስሊም ደግሞ እኔ በአብ ብቻ ነው የማምነው ሊል ይችላል። that's fine. the problem is ሙስሊም እምነት በመጣ ቁጥር ካልቸሩን ነው ይዞ የሚመጣው። ለምሳሌ አበበ ሆኖ አበበ ሙስሊም አይሆንም። he should be መሐመድ፣ አብዱል ቀኒ፣ አብዱል ፈታ ምናምን እንደዚህ አይነት ነገር ነው የሚሆነው። so this diffused like the culture። ስለዚህ በምስራቅ በኩል የነበሩት ወገኖቻችን እና በምዕራብ በሰሜን ምዕራብ የነበሩት እነሱ የራሳቸውን እንትን እየያዙ ነው የመጡት ቴሪቶሪ። የአክሱም ኪንግደም ቴሪቶሪውን ማጣ፣ ቀይ ባህርን ማጣ፣ በኢኮኖሚ ተዳከመ። በኢኮኖሚ ሲዳከም ኢንተርናሊ ኮንፍሊክት ተነሳበት። that killed
አክሱማይት ኪንግደም then ዘጠነኛው ክፍለ ዘመን ላይ ዮዲት ጉዲት ይሏታል። ነገር ግን ዮዲት ጁዲት የምትባል ሴትዮ እሷ መጣ ክርስቲያን ኮሚኒቲውን ታርጌት በማድረግ አክሱምን ዲስትሮይ ያደረገችው ማለት ነው። ልክ አክሱም ዲስትሮይ ከሆነ በኋላ የዛጉዌ ነው የሚመጣው። ዛጉዌ ምንድነው? አክሱም የነበረውን ዳይናስቲ የአድሚኒስትሬሽን ፔስ ሳይሆን ያስቀጠለው ያደረገው ነገር ምንድነው? እዛቸውን ላሊበላ የምትባለው አካባቢ እሷን ዙሪያዋን ተቀምጦ እዛቸው ያርሳል፣ እዛቸው ይበላል፣ እዛቸው ቤተክርስቲያን ይሄዳል። then እነዚህ ደቡብ ላይ ያሉት ወንድሞቻችን፣ ምዕራብ፣ ምስራቅ፣ ሰሜን ላይ ያሉት ወንድሞቻችን በንግድ ከእንደገና በአድሚኒስትሬሽን ቀጥሎ ደግሞ በታክሴሽን ቀጥሎ በገቨርንመንታል ኦርጋናይዜሽን ፕላስ በሚሊተሪ ሊገናኙ አልቻሉ። ስላልቻሉ ደቡብ ላይ ያሉት የራሳቸውን ኬን እየፈጠሩ ሰሜን ላይ ያሉት የራሳቸውን ኬን እየፈጠሩ በ11ኛው ክፍለ ዘመን አኮሌ ግዛ የሚባል ቦታ ላይ ትግርኛ እንደተፈጠረ እናያለን። በ11ኛው ክፍለ ኒርቱ ዛት ኤሪያ ወደ ደቡብ ወሎ ላይክ ምዕራብ ወሎ ላይ አርጎባ የሚባል ህዝብ እንደተፈጠረ እናያለን። ከአርጎባ ቀጥሎ ደግሞ 13ኛው ክፍለ ዘመን ላይ አማርኛ ተናጋሪ ሆኖ የመጣ ህዝብ እንደተፈጠረ እናያለን። ደቡብ ላይ እነ ሲዳማ፣ እነ ሀዲያ፣ እነ ወላይታ ሌሎች የሚባሉትም በዚህ ነው የተፈጠሩት ማለት ነው። therefore እነዚህ ብሔረሰቦች ሀብታም መሆናችን የድክመታችን ምልክት ነበር እንጂ የስትሬንግዛችን ምልክት አልነበረም ማለት ነው። ከዛ ጊዜ ጀምሮ ብሔረሰቦች ብዙ አቅጣጫዎች ነበሩ። then 14ኛው ክፍለ ዘመን ላይ ደግሞ ምንድነው ራሳቸው ቱርኮች እና አረቦች አሲስት የሚያደርጓቸው ሙስሊሞች የተነሱት በምስራቅ ኢትዮጵያ በኩል እነሱ ሰሜን ከነበሩት ኢትዮጵያውያኖች ጋር ይዋጉ ነበር ለ138 ዓመት ነው የተዋጉት። so that created በምስራቅ በመካከለኛው እና በሰሜን በኩል ያለውን የኢትዮጵያ አካባቢ በሰው ኃይል ጎድቶታል። then once የሙስሊም እና የክርስቲያን ጦርነት ካበቃ በኋላ ግራኛ ምት ባህር ዳር በ1943 ነው በ1543 ላይ ነው የሚሞተው። እሱ ሲሞት የአዳል እንትን ያበቃል ማለት ነው። እሱ ካበቃ በኋላ የኦሮሞ ፖለቲካ እንደ ፖለቲካል ሶሳይቲ ሆኖ ይነሳል። ከደቡብ ኢትዮጵያ ወደ መካከለኛው ኢትዮጵያ ይገባል። ሁለት ኬኖች ናቸው ያሉት እዛ ባሬንቱና ቦረና የሚባለው። ቦረና የሚባለው ወደ ምስራቅ በኩል ሲሄድ ወደ ምዕራብ በኩል ሲሄድ፣ ባሬንቱ ደግሞ ወደ ምስራቅ ኢትዮጵያ ነው የሄደው። then ከኖርዝ ከነበሩት ኢትዮጵያኖች ጋር ፋይት ያደርጉ ነበር። why because cultural difference ስለነበር የሪሊጂየን የካልቸር ምናምን ስለነበረ አንዱን መዋጥ ስለሚፈልግ እንትን ያደርጉ ነበር፣ ስኳሽ ያደርጉ ነበር። ነገር ግን አሁን ለምሳሌ ይሄ ብሔር ሲጨቆን ነበረ፣ ይሄንኛው ጨቋኝ ነበር ምናምን ይባላል። ነገር ግን የኢትዮጵያ ታሪክ የሚያሳየው ሁሉም በየዘመኑ ሲጨቆን ነው የነበረው። ሁሉም ሻምፒዮን መሆን ነው የሚፈልገው ሁሉም እና ከሁሉም በኩል የነበረ የፓወር ስትራግል ነው። ስፔሻሊ 17ኛው እና 18ኛው ክፍለ ዘመን ላይ ዘመነ መሳፍንት ላይ ያንን ነው የምናየው ማለት ነው። then 19ኛው ክፍለ ዘመን ላይ አውሮፓውያኖቹም ኢትዮጵያን አታክ ማድረግ ሲጀምሩ ከዛ በኋላ ኖርዝ ላይ ያሉት ኢትዮጵያውያኖች መሳሪያ ማግኘት ጀመሩ ማለት ነው፣ ጠበንጃ ምናምን። ያንን ስላገኙ በደቡብ በኩል ያሉት ደግሞ ምንም እንትን ስላልነበረ ይሄ ምንድነው ባህር ስላልነበረና የመሳሪያ ምናምን እንደዚህ እንደ ነገሮች የመሳሪያ አብላጫ የነበረው ምኒልክ በምዕራብ በምስራቅ እና በደቡብ በኩል የነበሩ ቴሪቶሪዎችን ወደ አንድ ለማምጣት ሞከረ። so in the era of Aksum it was cultural integration, but the era of Minilik it's cultural assimilation. ስለዚህ ይሄ አሲሚሌሽን በተለያዩ ብሔር ብሔረሰቦች ዘንድ አልተወደደም። ስላልተወደደ የብሔር ብሔረሰቦች መብት እንደዚህ አፍሪካ ምናምን ነገር እየተባባለ እስከ ዛሬ ድረስ አለ። ስለዚህ this is the foundation. So it's going to just give you a lot of information about like
Ethiopia is in Ethiopianism, and from here, we are going to just craft how we are going to develop a good constitution. Thereafter, how we are going to just protect our people. Thereafter, we're going to just compile our human resources with natural resources, and we are going to build a great nation. So, ከዚህ ተነስቼ ነው የጻፍኩት። ቮሊዩም 1 አጠቃላይ ስለ ቻሌንጆቹ ነው። ሂስትሪ ቮሊዩም 2 አሁን ያለንበት ሴናሪዮ የሚናገር ነው። ቮሊዩም 3 ደግሞ ምን ብናደርግ ያንን ህዝብና ሀገር ልንታደገውና ልናሳድገው እንችላለን የሚል ነው ማለት ነው። መጣችሁ ስላዳመጣችሁኝ አመሰግናለሁ። ይሄ መጽሐፍ ዛሬ በትንሽ ኮፒዎች መጥቷል። ነገ ጠዋት ሚሊዮኖች እንደሚያነቡት አስባለሁ። ደግሞ ያነቡታል። ጀነሬሽን እንዲወቅሰኝ አልፈልግም። በሚዲያ ምናምን ታዋቂ ሰው ለመሆንም ምኞትም ፍላጎትም የለኝም። ኖሮኝ የማያውቅም። እኔ ራሴን የማውቀው እንደ አንድ ማስማትሲያን ነው። እንደ አንድ መሀንዲስ ነው ራሴን የማውቀው። እግዚአብሔር በምፈልገው መንገድ የምፈልገው ደረጃ አድርሶኝ፣ ነገር ግን ወገኖቼ እስላክ እናት እንደሌላቸው ጫጩት የዶሮ ጫጩት አሞራዎች እየመጡ ከሰማይ እንዲበሏቸው ፍላጎት ያለ So tomorrow, ዛሬ ካለንበት እንወጣለን። Tomorrow is going to be a better future for us. Tomorrow we are going to have a great nation, and tomorrow is going to be peaceful. ስለዚህ እዚህ ጋር ያለን የራሳችን እውቀት፣ ፍላጎት፣ አምቢሽን እነዚህ ነገሮች እንትን በማድረግ ህዝባችንን እንታደጋለን የሚል አስተሳሰብም ፍላጎትም ነው ያለን። Therefore, generation በነቃ ጊዜ ይህንን ሪሶርስ ይህንን መጽሐፍ እንደ ሪሶርስ ወስዶ ሊጠቀምበት ይችላል የሚል እምነት ነው ያለኝ። ከዛ በተረፈ ኢትዮጵያ አይደለም ለኢትዮጵያ አፍሪካን ራሱ ሼፕ ለማድረግ የሚያስችል ብዙ ፖቴንሻል ያላት አገር ነች። ለምሳሌ ግብፅን ብንወስድ ኤንሸንት የነበራቸው ማንነት አሁን የላቸው። በአብዛኛው የአፍሪካ ሀገሮች የራሳቸው የሆነ ባክግራውንዳቸው በኮሎኒያሊዝሙ ጊዜ ተጠርጎ ሄደዋል ማለት ነው። ሶ ራይት ናው የራሳችን የሆነ ባክግራውንድ ያለ ነገን ደግሞ ሼፕ ማድረግ የምንችል ነን ማለት ነው። በተረፈ ለሁሉም ኢትዮጵያዊ መልካም ዘመን እንዲገጥመው፣ ሰላም እንዲሆን፣ ቀጥሎ ደግሞ ወጣቶች እንዲዋጉ ሳይሆን ሳይንስ ላይ እንዲዘምቱ፣ ፊዚክስ ላይ እንዲዘምቱ፣ ኬሚስትሪ ላይ እንዲዘምቱ። This is our responsibility and this is what we need to do. So በተረፈ ስላዳመጣችሁኝ በጣም አመሰግናለሁ። ስለመጣችሁም በጣም ደስ ብሎኛል። Thank you.